just keeps it ticking over. Big chance. Double spell. They are flying. እንደምታዩት ኮሜንታተሩም ፒተር ዱሪ ነው። Well, once more it's him, and we can't be surprised because his instinct for doing this is incredible. እንደምታዩት በስልካችን ፉትቦልን ተጫወትን ማለት አይደል ጋይሶች? ላይክ ያላረጋችሁ ላይክ፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ ያላረጋችሁ ሰላም ወደቃይ መጣችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይሄን ቪዲዮ ላይክ በማድረግ እኛም ማበረታታት ትችላላችሁ። ለዛሬ እስቲ ይሄን ቪዲዮ 150 ላይክ እናስገባው ጋይስ። ጽድት ያለ ቪዲዮ ነው ይዤላችሁ የመጣሁት። 150 ላይክ እናስገባው። በመጀመሪያ ያው ከርዕሱ እንዳነበባችሁ ዛሬ ብዙዎቻችሁ ኢፉትቦል አፕሊኬሽኑ አፕ ኖት ኢንስታል ይለናል ወይም ደግሞ ዩር ዲቫይስ ኖት ኮምፓቲብል ይለናል እና እስቲ ሌላ የምንጫወትበትን ዘዴ ንገረን ብላችሁ ነበረ። ዛሬ አሪፍ ዘዴ ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ይሄን ቪዲዮ እስከመጨረሻው ድረስ ማየት ብቻ ነው። አሁን በመጀመሪያ ፕሌይ ስቶር ላይ ትገባላችሁ። በመቀጠልም የሰርች ቦታ ጋር ትሄዱና ዋን ታፕ ብላችሁ ሰርች ታደርጋላችሁ። እንደምታዩት እዚህ ጋር መጀመሪያ ላይ ዋን ታፕ ፕሌይ ክላውድ ጌምስ የሚለውን ያለ ምንም ቪፒኤን ሳታበሩ ዳውንሎድ ታደርጋላችሁ ማለት ነው። አፕሊኬሽን ካጣችሁ ቪፒኤን ማብራት ትችላላችሁ፣ ግን እንደምታዩት እኔ ጋር ያለ ምንም ቪፒኤን ነው የሚሰራው። አፕዴት ይለኛል። እኔ አፕሊኬሽኑ ስላለኝ ነው አፕዴት እለዋለሁ። እናንተ ግን ከሌላችሁ ኢንስታል ታደርጉታላችሁ ማለት ነው። ልክ ኢንስታል ወይም ደግሞ አፕዴት አድርጎ ከጨረሰ በኋላ ኦፕን ትሉታላችሁ። እንደምታዩት አፕሊኬሽኑ ከፍቷል ማለት ነው። እዚህ ጋር ያው ከማሳለፌ በፊት ልክ በየቀኑ በየ24 ሰዓቱ ስትገቡ እንደምታዩት ሪፍሬሽ አፍተር 19 ሰዓት ያለው በቃ 24 ሰዓት ብላችሁ ያዙት። በየቀኑ ስትገቡ እንደምታዩት 8 አድ ይመጣላችኋል ማለት ነው። እና አንድ ማስታወቂያ ስታዩ 8 ደቂቃ ፍሪ ታገኛላችሁ ማለት ነው። ይሄ የምላችሁ 8 ደቂቃ ፍሪ የምላችሁ አሁን እነዚህን ጌሞች የምትጫወቱት በደቂቃ ነው ስላችሁ ታይም ሊሚት አላቸው ማለት ነውና አንድ አድ ስታዩ 8 ደቂቃ የመጫወቻ ጊዜ ሰጣችኋል። 8 ስታዩ ደግሞ ማባዛት ነው ወደ 64 ማለት ነው። 64 ማለት 1 ሰዓት ከ4 ደቂቃ በቃ ወይ ከ5 ደቂቃ 1 ሰዓት ከ5 ደቂቃ ማለት ትችላላችሁ። እና ከናንተ የሚጠበቀው ልክ ጧት ስትገቡ ዋች ቪዲዮ የሚለውን ትነኩና አዶቹን እየጨረሳችሁ ኤክስ ስትሉ 8 ደቂቃ ኤክስ ስትሉ 8 ደቂቃ ይሰጣችኋል። እሱን በሙሉ ታረጋላችሁ ማለት ነው። እኔ አሁን ይሄ ቪዲዮ ረጅም እንዳይሆን ኤክስ ብዬ አሳልፈዋለሁ። ዋን ታፕ የሚባለው አፕሊኬሽን ስልካችሁ ላይ ኖቲፊኬሽን እንድልክ አለው ወይም ዶንት አለው ማለት ትችላላችሁ። እናንተ የፈለጋችሁትን መምረጥ ትችላላችሁ። እንደምታዩት ኢንተርፌሱ ይሄ ነው። በ24 ሰርች ይላችሁ ነበር። አሁን ደግሞ 25 ስራልን ስላላችሁ ነው። እዚህ ጋር የምታዩቸው በጣም ብዙ የሞባይል ጌሞች ናቸው። የፈለጋችሁትን ጌም ከፍታችሁ መጫወት ትችላላችሁ። ምንም አይነት ነገር ዳውንሎድ የምታደርጉት ነገር የለም። ስልካችሁ ላይ የሚጫን ምንም ነገር የለም። እዚህ ላይ ያሉትን ብቻ ከናንተ የሚጠበቀው የምትፈልጉትን ጌም መርጣችሁ ፕሌይ ማለት ብቻ ነው። ነገር ግን አሁን ከዛ በፊት ማድረግ ያለብን ነገር ስላለ እሱን አንድ ላይ አብረን እናደርጋለን ማለት ነው። ከታች እንደምታዩት እዚህ ጋር የፕሮፋይል ምልክት አለ። እሱን አንዴ ተነኩትና እንደምታዩት አሁን ሳይን ኢን ዊዝ ጎግል ወይም ሳይን ኢን ዊዝ ፌስቡክ ይላችኋል። እናንተ በተመቻችሁ በጂሜል ከፈለጋችሁ ወይም ደግሞ በፌስቡክ አካውንታችሁ መግባት ትችላላችሁ። እኔ ግን በኢሜይላችሁ ብትገቡ አሪፍ ነው ብዬ እመክራችኋለሁ። ከዛ ሳይን ኢን ዊዝ ጎግል ትሉታላችሁ። እንደምታዩት አካውንት ካስገባችሁ በኋላ እንደዚህ ብሎ ይጠይቃችኋል ማለት ነው። እዚህ ጋር ያው እንደ ፕሪሚየሞች ናቸው። ፐርቼዝ ማድረግ የምትችሉ ሰዎች ፐርቼዝ ማድረግ ትችላላችሁ። በየ7 ቀን የ1 ወር በጣም ርካሽ ናቸው። እኛ ግን እንደምታውቁት እኛ ሀገር በጣም ከባድ ነው ኦንላይን ፔመንት ለመፈጸም። ስለዚህ ያለን አማራጭ ፍሪውን መጠቀም ነው። ፐርቼዝ የምታደርጉ ልጆች ፐርቼዝ ማድረግ ትችላላችሁ የምትፈልጉ ከሆነ። እንደምታዩት እኔ አካውንቴን አስገብቻለሁ። እንደምታዩት ከላይ እዚህ ጋር የ4410 ደቂቃ የመጫወቻ ጊዜ ያለኝ ማለት ነው። እንደምታዩት በጣም ብዙ ነው። 4000 ሰዓት ማለት እንግዲህ አንድ ቀን 24 ሰዓት ከሆነ ምን ያህል ጊዜ እንደሚያጫውታችሁ ማሰብ ነው። እና አካውንታችሁን ካስገባችሁ በኋላ ሆም የሚለው ጋር ትሄዳላችሁ ማለት ነው።
አካውንት ስታስገቡ የምትሰበስቡት እንዳለ ይሄ አድ ስታዩ የምትሰበስቡት ደቂቃዎች በጠቅላላ ሴቭ ስለሚሆንላችሁ በፈለጋችሁበት ሰዓት ገብታችሁ መጫወት ትችላላችሁ። ስለዚህ አካውንታችሁን ብታስገቡ በጣም የተሻለ ነው ማለት ነው። በመቀጠልም ከላይ የሰርች ምልክቷን ትነኩና አሁን እንደምታዩት ሞስት ፕሌይድ የሚለው ላይ ታደርጉታላችሁ ማለት ነው። እዚህ ጋር እንደምታዩት ብዙዎቻችሁ ጠይቃችሁኝ ኢፉትቦል ነው። ኢፉትቦል እንደምታዩት እዚህ ጋር አለ። አሁን ወደታች ስክሮል ታደርጉና ሌሎች የምትፈልጓቸው ጌሞች ካሉ ላሳያችሁ። በጣም ብዙ የሞባይል ጌሞች አሉ። እነ ፐብጂ ሞባይል እና አሬና ብሬክአውት ስልካችሁ ላይ ስታክ ያደርጋል ብላችሁ የምታስቡ ወይም ደግሞ ስልካችን ላይ አይሰራም ብላችሁ የምታስቧቸው ጌሞች በጠቅላላ እዚህ ላይ ምንም አይነት ነገር ዳውንሎድ ሳታደርጉ እንደፈለጋችሁ መጫወት ትችላላችሁ ማለት ነው። አሁን ወደታች ስክሮል እያደረኩ ያሉትን ጌሞች ላሳያችሁ። እንደምታዩት እዚህ ጋር አሬና ብሬክአውት አለ። እሱንም ከፈለጋችሁ ፕሌይ ብላችሁ መጫወት ትችላላችሁ። እዚህ ጋር እንደምታዩት ፍሪ ፋየርም አለ፣ ፐብጂ ሞባይልም አለ። በጣም ታዋቂ ጌሞች በጣም ብዙ አሉ ማለት ነው። እንደምታዩት ያው ፍሪ ፋየር ማክስም በጣም ብዙ ጌሞች አሉ። እኛ የምንፈልገው አሁን ኢፉትቦል ስለሆነ ወደ ኢፉትቦል ጋር ትሄዱና ከታች እዚህ ጋር ካጠገቡ ፕሌይ የሚል አለ። እሱን አንዴ ተነኩታላችሁ። ከዛ በፊት ግን እስካሁን ላይክ አላረጋችሁ? አረ ላይክ አይከፈልበትም። ላይክ ያላረጋችሁ ላይክ ያረጋችሁ ደግሞ ይመቻችሁ። ፕሌይ ትሉታላችሁ። ሎድ ማድረግ ይጀምራል ማለት ነው። እንደምታዩት ጌማችን ጀምሯል ማለት ነው። ይሄኛው በጣም ደስ የሚለው ምንም አይነት ዳውንሎድ የምታረጉት ነገር የለም ማለት ነው። ከናንተ የሚጠበቀው ፕሌይ ማለት ብቻ ነው። እንደምታውቁት ኢፉትቦል ከፕሌይ ስቶር እናወርደው ብንል ኦልሞስት ወደ 3 ጂቢ የሚሆን ጌም ነው። አሁን ግን ምንም አይነት ዳውንሎድ የምናደርገው ነገር ሳይኖር ቀጥታ ወደ ጌሙ እንገባለን ማለት ነው። አፕ ኖት ኢንስታል የሚላችሁ ሁላችሁም በዚህ ገብታችሁ መጫወት ትችላላችሁ ማለት ነው። በጣም ደስ የሚለው ደግሞ እንግሊዝኛ ኮሜንታተር ራሱ ተጨምሮበታል ማለት ነው። ምንም ዳውንሎድ ሳታረጉ አሁን እንደምታዩት በቃ እንደ ስልኩ ኢፉትቦል የፈለጋችሁትን ነገር ማድረግ ትችላላችሁ። ከፍሬንዶቻችሁ ጋር መጫወት ከፈለጋችሁ፣ ኢቨንቶችን መጫወት ከፈለጋችሁ የፈለጋችሁትን ማድረግ ትችላላችሁ። ፕሌይ ትሉታላችሁ። በምትጫወቱበት ሰዓት ደግሞ ኢንተርኔታችሁ በጣም ፈጣን ቢሆን አሪፍ ነው፣ ላግ እንዳያደርግባችሁ ማለት ነው። ስለዚህ የእናንተ ኢንተርኔት አሪፍ በሚሆንበት ሰዓት ብትጫወቱ እመክራችኋለሁ። እንደምታዩት እዚህ ጋር በጠቅላላ የሚያመጣው ሁሉም የስልኩ ኢፉትቦል ላይ ያለው ነው። ምንም የሚጨመርም የተለየ ነገር የለውም ማለት ነው። እንደምታዩት ትክክለኛው ኢፉትቦል 25 ይሄኛው ነው ማለት ነው። እንደፈለጋችሁ መጫወት ትችላላችሁ። ሁሉም ነገር አለው ማለት ነው። ከፈለጋችሁ ፍሬንድ ማች ከፈለጋችሁ ከኤአይ ጋር መጫወት ትችላላችሁ። ከፈለጋችሁ ደግሞ ቲማችሁንም እየገነባችሁ ኢፉትቦል ሊግ መጫወት ትችላላችሁ ማለት ነው። ጌም ፕላን የሚል ውስጥ ገቡና እንደምታዩት ቲማችሁን ማየት ትችላላችሁ ማለት ነው። አዲስ አካውንት ስለሆነ ቲማችሁን ማየት ትችላላችሁ። ልክ እናንተ ደግሞ ለመጀመሪያ ጊዜ ስትገቡ ትክክለኛ ኢፉትቦል አንስታል አድርጋችሁ ወይም ደግሞ ለመጀመሪያ ጊዜ ዳውንሎድ ስታደርጉ እንደሚመጣው ነው እናንተን የሚጠይቃችሁ። ያው እንትኑ ምናምን ይጠይቃችኋል፣ ካንትሪያችሁን ምናምን የፉትቦል ጌሙ ማለት ነው። በጆይስቲክ ነው የምትጫወቱት ወይም ደግሞ ቨርቹዋል ፓድ ነው ምናምን የሚለውን እናንተን ያስመርጣችኋል። እኔ ከዚህ በፊት አንድ ጊዜ ስለገባው ነው እሱን ስቴፕ የሚያደርገው ደስ የሚለው። ካቆማችሁበት መቀጠል ትችላላችሁ፣ አካውንታችሁ ሊንክ አደረጋችሁ ማለት ነው። ከዚህ በፊት ግን አንድ ተጫውታችሁ ትገቡ ድጋሚ ከዛው ካቆማችሁበት ነው የምትቀጥሉት። አሁን ግን አፕዴት ያላረጋችሁ ልጆች አፕዴት አድርጉ። ደስ የሚለው ፕሮግረሳችሁ አይጠፋም ማለት ነው። አንድ አካውንታችሁ ሊንክ አድርጋችሁ በዛ ኢሜል ከቀጠላችሁ ማለት ነው። እዚህ ጋር ያው ብዙ ተጫዋቾች አሉ። እናንተ የምትፈልጉትን ወደ ቲማችሁ መቀላቀል ትችላላችሁ። የምታዩት ምንም ነገር ሳታደርጉ አንድ ሎጊን ስላላችሁ ብቻ ይህን የመሰለ ቲም ታገኛላችሁ ማለት ነው። ሙሉ 11 ቤስት ታገኛላችሁ፣ ትክክለኛ ታዋቂ ተጫዋቾችን ማለት ነው። አሁን ደግሞ እንዴት አንድ ማች ተጫውተን ላሳያችሁ። ማች የሚለው ጋር ትገባላችሁ። ከዛም እንደምታዩት ብዙ አይነት እንደ ስልኩ ብዙ አይነት አማራጮች አላችሁ። እኔ ለእናንተ ለማሳየት አንድ ከኤአይ ጋር እንግሊዝ ፕሪሚየር ሊግ ዩናይትድ ከአርሰናል እናደርገውና
ላሳያችሁ በሚለው ለእናንተ እንደምታዩት ይሄው ማሊያዎቹም እዚህ ጋር ያው ዩናይትድ እና አርሰናል ብቻ ናቸው ትክክለኛ ማሊያ ያላቸው። ስፖንሰር ምናምን ይመስለኛል ከኢፉትቦል ጋር ግን ሁሉም ቲሞች አሉ። የነሱንም ቲም ማየት እንችላለን። እንደምታዩት የነሱም ትክክለኛው አሰላለፍ የአርሰናል የሌሉ ፊቶች አሉ። ለምን እንደሆነ ባላቅም ግን ተጫዋቾቹ በጠቅላላ ራሳቸው ናቸው። እንደምታዩት አሁን ጌሙ ከመጀመሩ በፊት እዚህ ጋር የሴቲንግ ምልክት ይታያችኋል አይደል? እሱን አንዴ ተነኩትና እንደምታዩት እዚህ ጋር ከታች እኔ አሁን በመጫወተው ኤችዲ በሚለው ነው። እንደዚህ ሲሆን ደግሞ ኢንተርኔታችሁ በጣም ፈጣን ካልሆነ ላግ ሊያደርግባችሁ ይችላል። ስለዚህ እናንተን መመክራችሁ ከታች ፍሉዌንት የሚል አለ፣ እሱ ላይ ታደርጉታላችሁ። ስዊች ሪዞሉሽን ሰክሰስፉሊ ይላችኋል ማለት ነው። በሚገባ አሁን ቀይረነዋል። እናንተ የሚጠበቀው ከዚህ በኋላ እንደፈለጋችሁ መጫወት ነው። እንደምታዩት ኮሜንታተሩም ፒተር ዱሪ ነው። Once more, it's him, and we can't be surprised because his instinct for doing this is incredible. እንደምታዩት በስልካችን ፉትቦልን ተጫወትን ማለት አይደል ጋይሶች? ላይክ ያላረጋችሁ ላይክ፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ ያላረጋችሁ here and much excitement for the game ahead. Himself, you know, I'm not going to be hard on the goalkeeper because that moved all over the place on its journey. Tries a shot! He's got a goal! Not one, but two. It is deep. Another pass just keeps it ticking over. Big chance! Yes! A quite incredible spell. They are flying. Well, from the moment he got involved, he looked as if he'd go all the way. Terrific. Mbappe! Hits in! A quite incredible spell. እንደምታዩት በጣም ጽድት አድርጎ ነው የሚያጫውታችሁ። ምንም አይነት ላግ የሚባል ነገር የለውም። ነገር ግን ከፍሬንዶቻችሁ ጋር ስትጫወቱ ላግ ካደረገባችሁ እዚህ ጋር የምታዩትን ኤክስትራ የሚለው ጋር ተነኩታላችሁ። ከዛም እዚህኛው ጋር ቀጥሎ ያለው ጌም ሴቲንግ የሚለው ውስጥ ተገቡና ግራፊክስ የሚለውን ተነኩታላችሁ። ከዛም እንደምታዩት እዚህ ጋር ስታንዳርድ የሚለውን አንድ የነክታችሁ ሎወስት ታደርጉታላችሁ። ከዛም ወደ ኋላ ተመለሳችሁ። መጀመሪያ ላይ ደግሞ ፕሌየር ግራፊክስ የሚለውን ይሄኛውን ስታንዳርድ የሚለውን እሱን አንድ የነክታችሁ ሎወስት ወይም ደግሞ ሎ ታደርጉታላችሁ። ሎ በጣም በቂ ነው። ከዛ ኤፍፒኤሱን ከታች ፍሬም ሬት የሚለውን 30 ኤፍፒኤስ ታደርጉታላችሁ። እንደዚህ አድርጋችሁ ተጫወቱ። ግን ደጋፊ አይኖረውም፣ ኮሜንታተርም አይኖረውም። ግን ጌሙን ላግ ካረገባችሁ በዚህኛው ምንም አይነት ላግ የሚባል ነገር አይኖረውም ማለት ነው። እንዴት እንደሆነ ላሳያችሁ። የምታዩት የፒተር ዱሪ ድምጽ የለም ማለት ነው። ዱሪ ድምጽ የለውም፣ ግን ላጉ ይቀንስላችኋል ማለት ነው። ከጓደኞቻችሁ ጋር ስትጫወቱ ላግ ካረገባችሁ ይሄንን መጠቀም ትችላላችሁ ማለት ነው። ካረገባችሁ ማለት ነው። ኳሊቲ መጨመር ከፈለጋችሁ እስከ ኤችዲኤስ መጫወት ትችላላችሁ። ያው ቱኬ ለማድረግ ከፈለጋችሁ ቪአይፒ መሆኑ ይጠበቅባችኋል ማለት ነው። ስለዚህ ኤችዲ አድርጋችሁ መጫወት ትችላላችሁ ማለት ነው። ከላይ ደግሞ መታየቱን እዚህ ጋር ዲሌይ የሚለውን እና ፍሬም ሬቱን ማየት የማትፈልጉ ከሆነ ይሄን ነክታችሁ ኔትወርክ ስታተስ እና ሎው ኪቦርድ የሚለውን ሃይድ ማድረግ ትችላላችሁ ማለት ነው። የቀራችሁንም ሰዓት እንደምታዩት እኔውን የቀረኝ 4381 ሚኒት ነው። የቀራችሁንም ሰዓት ከላይ ማየት ትችላላችሁ ማለት ነው። ልክ ተጫውታችሁ ሲጨርሱ መውጣት ከፈለጋችሁ ከላይ የምታዩትን እዚህ ጋር የምታዩትን ኪዩት ጌም ማድረግ ትችላላችሁ ማለት ነው።
ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።